ብር እየቆጠረ ነው። ሰላም እንዴት ናችሁ? አለን እኛ ደህና ነን ይመስገን። ዛሬ ደግሞ በሪያክሽን ቪዲዮ መጥተናል። እንዲህም እንሰራለን፣ ሰዎችን ያስተምራል ብለን የምናስባቸውን ነገሮች እንዲሁም ደግሞ እርስ በርስ መማማር ካለብን እንዲሁም እርስ በርስ መተቻቸት ካለብንም ፖዚቲቭ በሆነ መንገድ የምንተቻችበት ነው የሚሆነው። እንደተለመደው የሚያስቁ ነገሮችን ብቻ እየመጣን የምናወራችሁ ሳይሆን ከምርም የምንማማርበት ይሆናል ማለት ነው። ስለዚህ የመቻችሁ አበረታቱን፣ ሰብስክራይብ አድርጉ፣ በኮሜንትን መጠየቅ ትችላላችሁ። እንዲህ አይነት ነገር ይሰራል፣ ይህንን ብታሻሽል ይሻላል የሚለውን ነገር ነገሩኝ፣ አሳውቁኝ። ማሻሻል ያለብኝን ነገር እያየው አሻሽላለሁ ማለት ነው። እንበረታለን። መከበር የምትፈልጉ ከሆነና መናቅ የማትፈልጉ ከሆነ እነዚህን 3 ነገሮች አድርጉ። አንደኛ ታማኝነት ልክ እንደ ጫማ ማሰሪያ ነው። ከተፈታ አደናቅፎ ይጥላችኋል፣ የትምም ቦታ ያደርሳችሁ። ስለዚህ መከበር ከፈለጋችሁ ታማኝ ነው። ሁለተኛ ቦታችሁን ወቁ። ልክ እንደ ግብዣ ቤት ወንበር ማንም እያነሳ እንዲቀመጥባችሁና ቦታችሁን እንዲያዞሩ አትፍቀዱ። ራሳችሁን አክብራችሁ የት ቦታ መገኘት እንዳለባችሁ ካወቃችሁ ሰዎች አይንቋችሁ። ሶስተኛ ትህትና አይኖራችሁ። ልክ ዛፍ እንዳለው ፍሬ ዝቅ በሉ። ታናናሾቻችሁንም ታላላቆቻችሁንም አክብሩ። ያኔ መከበር አይደለም ፍቅርም ይኖራችኋል፣ ሰዎች ይወዷችኋል። በቃ ያለው ነገር ላይ ምንም መጨመረው ነገር የለም። ፐርፌክቶ ኮሬክቶ። ስኬታማ ለመሆን 10 ቁልፎች ምናምን ይባላል። እንዲህ ለመሆን ወሳኝ የሆኑ 4 ነጥቦች 2 ነጥቦች ምናምን በሚባሉ ነገሮች አላምንም። በእርግጥ 2 ነገር 3 ነገር ህይወታችንን አያሳምረው ምናምን ነገር ዲሲፕሊን ነው ህይወታችንን የሚያሳምረው ብዬ አምናለሁ። እና እሱ ከተናገረው አንፃር 3 ነገሮች በጣም ወሳኝ ነገሮች ናቸው። በጣም ወሳኝ ነገሮች ናቸው። እኔ የምላችሁ በሰላም ነው ግን ሁሉም ሰው የተመሳሰለው ማንጋ ጀነሬሽን ከ16 እስከ 23 ምናምን አካባቢ እድሜ ላይ ያላችሁ ሰዎች በጣም ተመሳሳይ ናቸው። በቃ መንገድ ላይ ስታዩ አለባበሳችሁ ተመሳሳይ ነው፣ አወራራችሁ ተመሳሳይ ነው። በቃ ሙዳችሁ ኦራችሁ ምናምን የምትንቀሳቀሱበት አክታችሁ ተመሳሳይ ነው። አይደንቲቲ የሚባል ነገር ሰው እያጣ ነው። አንድን ሰው ስፔሻል የሚያደርገውን ነገር እያጣችሁት ነው። አይደንቲቲ የሚባል ነገር ሰው እንዴት ካለ ከፀጉር ቁርጥ አንግል ትመሳሰላላችሁ። በጣም ሪል የሆነ ነገር ነው። ትሬንድ መከተል እኮ በእኛ ጊዜም ነበረ። እንግዲህ ትሬንድ ተከትለናል፣ አለባበስ ምናምን፣ ይሄ ሃይ ስኩል ዩኒቨርሲቲ ምናምን እያለን ግን እንዴት አንድ ሙሉ ጀነሬሽን ይመሳሰላል? ባይዘው ይሄ ተመሳሰላችሁ የሆነ ሰዓት ላይ በአስተሳሰብ ራሱ የመንጋ አስተሳሰብ ውስጥ ገባላችሁ እኮ። ደግሞ ውጪውን ነው የምትመሳሰሉት ሁሉ ጊዜ። ቤታችሁ ብቻችሁን ምናምን እኮ የሆነ ደብቃችሁ የያዛችሁት የራሳችሁ አይደንቲቲ ያላችሁ፣ እሱን ግን ሰው ፊት ማውጣት አትፈልጉም። ውጪ ስትወጡ አንድ ላይ ከመንጋጋ የሆነ የመጀመሪያ መሆን ፋራነት እየሆነ ነው ዲስ በጣም ኮምፕሊትሊ ተቃራኒ ማለት ነው። እኔ እስከማስታውሰው ድረስ የሆነ ነገር ላይ አይስ ብሬከር መሆን ጀማሪ መሆን ምናምን በጣም በቃ አሪፍ ነገር ምናምን ነበር። እንግዲህ እኔ እስከማስታውሰው ድረስ ራስን መሆን መፈራት ከተጀመረ እኮ በጣም ከባድ ነው። በቃ ማለት እንደ ጀነሬሽን ምናምን የሆነ ልሽቅ ነው የምንለው። ይሄ ከባድ ፈውል ነው፣ ትጎዱበታላችሁ። በኋላ ላይ አይደንቲቲያችሁን አታችሁ ትልቅ ሰው ስትሆኑ ቤተሰብ እንትን ወላጅ መሆን ያቅታችኋል። ስራ ላይ ቁም ነገረኛ መሆን ያቅታችኋል ምናምን ከባድ ነው። ብዙም ጊዜ ምን እላቸዋለሁ መሰላችሁ የማወራቸውን ልጆች፣ ሰው የራሱ ማንነት ከሌለው የሌላን ሰው ማንነት ለመምሰል ነው የሚሯሯጠው። ስለዚህ በቀኑ መጨረሻ የራሱ ማንነት እንደሌለው ከተረዳ የራሱን ማንነት ፍለጋ ደግሞ ይንከራተታል መልሶ። ስለዚህ መንከራተት ነው ምናምን ትርፍ ነው። ከምሩን በጣም የተመታ ጀነሬሽን ነው ምናምን ነገር። ሁላችንም የራሳችንን ድርሻ መወጣት አለብን። ትንሿን ነገር ለማስተካከል መስነፍ የለብን። ከምር ቀልድ የሚመስሉ ነገሮች ተመሳሳይ አድርገውናል። ብዙ ጊዜ ሴቶችን እንላቸዋለን እንደው ሜካፕ ሲቀቡ ምናምን ነገር ሁሉም መንታ ነው የሚመስሉት ምናምን ነገር። አንዳንድ ልጆችም ያጋጥሙኛሉ ምናምን ኢቨን መቀባት ስለፈለጉ ምናምን ሳይሆን ታላላቆቻቸው ተቀብተውት ምናምን ታላላቆቻቸው እንደ ሞዴል ስለሆኑ ለነሱ እነሱን በማየት ነው የተቀቡት ምናምን ነገር። ኢቭን አንዳንድ ልጆች ከራሳቸው ጋር እንደማይሄድ
ያውቁታል፣ አይወዱትም። ግን ደግሞ ለፕሮግራም ስለሆነ ከሰዎች ጋር ለመመሳሰል ስለሆነ ለመመሳሰል በሚል ፐርፐዝ ብቻ የሚጠቀሙ ልጆች አሉ ምናምን ነው። እፈራለሁ፣ ግን ደግሞ ይስተካከላል ብዬ አምናለሁ። ክረምት ደግሞ ፍቅር ከባድ ነው። ከብርዱ ጋር በክረምት ፍቅር ከባድ ነው ማለት ነው። በሯ ላይ ይቀመጣሉ። ያ እንዲቀጭም መንገድ ነው ሰፈራቸው እና በሯ ላይ ይቀመጣሉ። አይሮን ነው አየሽ፣ ኢሞሽናሊ ይሄ ነው። እኔ ህይወትን መረዳው ሚዛን ማድረግ ነው። ህይወት ለአንተ ምንድን ነው ብትይኝ ባላንስ ማድረግ ነው። የደስታን ጊዜን ከሀዘን ጊዜ ጋር አመጣጥኖ መያዝ፣ ማግኘትን ከማጣት ጋር አመሳዝኖ መያዝ፣ መሰበርን ነገ የተሻለ ቀን ከሚመጣው ነገር ጋር ባላንስ አድርጎ መያዝ ነው። ያኔ ግን መመጠን አልቻልኩም። ቲኔጀር እድሜም ነው በቃ ሄጄ በቃ ማግኘት አለብኝ። ያ እንዴት ደግሞ መቋቋም አልችልም። አይምሮ ሊተኛ እንቅልፍ አፈር ብላ ይለኛል ውስጤ። አፈር ብላ እሷን ሳታይ ምን እራት አለን? የለም እራት ተው በቃ እራትህን እኮ ትተመታል። አይነት ስታማል የምትማርበት ትምህርት ቤት ውስጥ ማታ የቋንቋ ትምህርት ቤት ትማራለች፣ እሷ ትማራለች። እኔ በመስኮት ውስጥ ጀምርና ስታስፈራ እኔ ጨለማ ውስጥ ያስፈራል እኮ ለሴት አሁን እንደዚህ። አይ እሷ አታይማ፣ እኔ ግን ጨለማ ውስጥ ነኝ። አይሽ በደንብ ማየት የምችለው አታየኝማ። ወይ ጉድ! እሺ ፊልም ነው የሚመስለው። ፊልም ነው የሚመስለው። መሀል ላይ ያወራት ነገር አለች አይደል? ደስታንም ሀዘንንም ማጣጣም መልካም ነው። ልክ ያሲናው እንዳለው ማለት ነው። ይህን ቪዲዮ ቀደም ብዬ አይቼው ነበር ምናምን ነው። ያው እኛ አሁን ቪዲዮቹን መተን ዝም ብለን ሪያክት ለማድረግ ምናምን ብቻ ሳይሆን ሰው ማስተማር አለባቸው ብለን ስለምናምን ቀድመን እናያለን። ዘን ቼክ እናደርግና ነው እናመጣው እነዚያን ቪዲዮች ምናምን ሰው እናያቸው። እንደው እናንተም በኮሜንት ሀሳባችሁ መስጠት ትችላላችሁ። እኔ ግን አልተስማማሁበትም። ማንኛውና መጨረሻ ላይ ደግሞ ኮሜንት እናደርጋለን ማለት ነው። ብር እየቆጠረ ነው። ከፕሎች ኮንተንት እየጠፋብን ነው የሚመስለኝ ሁላና ሰው እንደዚህ አይነት ነገር ሳይ አሁን ለምሳሌ በጣም ላይክ አድርጉ ስቆ ምናምን ሊያልፍ ይችላል ምናምን ነገር። ሶሻል ሚዲያ በጣም ብዙ አይነት ሰው ነው የሚጠቀመው። እንደዚህ አይነት ነገሮች እየተለመዱበት መጡ ምናምን ነገር። አሁን ለምንድን ነው እንደዚህ አይነት ነገሮች ልክ አይደሉም እያልኩ ያለሁት? እንዲህ መለመድ ከተጀመረ ከዚህ የባሱ ነገሮች ኖርማል እየተደረጉ ይመጣሉ። ስለዚህ አሁን ነው ልክ አይደለም መባል ያለበት። ምንድን ነው የሚያስተምረው? ምንድን ነው መልእክቱ? ማለትም አይፈልጉም። ግን በቃ ብዙ ሰው ላይ የሚችለው ነገር ነው። ብዙ ሰው ላይ ሊያደርገው የሚችለው ነገር ነው። ብዙ ሰው ኮሜንት ሊያደርግበት የሚችል ቪዲዮ ነው ብሎ ነው መሰለኝ የሚለቁት። አይገባኝም፣ ግን ጤናማ አይደለም። ስክሪንሾት እናየውና ኮሜንቱን እናንብብ ቀደም ብለን። ዛሬ ለእናንተ አዌ፣ ለእኛ ደግሞ ጁማ መልካም ቀን አለ። ኦኬ፣ ክርስቲያንና ሙስሊም ናቸው። እናያቸው እስቲ። ወንጀል ብቻ ነው ስራችን፣ አይተህ ለፈው ጌታችን አኑር ላወል ጌታዬ በቸርነት አንተው አስገባን ጀነት አኑር ላወል ማህቡብ ላወል ከገቡ ወዲያ ጀነት ማርጀትም የለ መሞት አኑር ላወል ማህቡብ ላወል። ሃይማኖት ውስጥ ተኮኖ የሚጀመሩ ሪሌሽንሽፖች በቃ እንዴት ብዬ እንደማወራቸው አላውቅም። ግን እኔም እንዲህ አይነት ላይፍ ውስጥ ገብቼ ስለነበር አውቀዋለሁ ስሜት ምናምን ነገር። ገገማ ፍቅር ነው የሚይዛችሁ። እስፔሻሊ በተለያየ ሃይማኖት ውስጥ ካላቸው ገገማ አይነት ፍቅር ነው የሚይዛችሁ ምናምን ነገር ነው። ግን ከገባችሁበት በኋላ ለመውጣት በጣም ነው የሚያስቸግራችሁ። በጣም ከምድረው ሪል ላይፍ ኤክስፔሪየንስ ያደረኩ ሰው ስለሆንኩ ልንገራችሁ በስርዓት። እኔ አሁን ላይ ብትጠይቁኝ በተለያየ ሃይማኖት ውስጥ ተኮኖ ምንም አይነት ሪሌሽንሽፕ ባይጀመር ብዬ እመክራለሁ። ማንንም ሰው እንዳንጠላ ነው እምነት የሚያስተምረን። ግን ደግሞ መዛመድ፣ መቆራኘት፣ አንድ መሆን፣ መጋባትን
አበረታታም እኔ እስከማውቀው። ስለዚህ ከእሱ አንጻር ነገሮችን ዲፋይን ማድረግ እንጀምራለን። ሪሌሽንሺፕ ውስጥ በጣም ብዙ አይነት ነገሮች ስለሚፈጠሩ መጣላት ምናምን መጋጨት ያለ ምናምን ነገር በዛን ሰዓት ሚዛን የሚደፋብን እንደነዚህ አይነት እንከኖች ምናምን ናቸውና ከዛ ነገር ላይ ደግሞ ልጅ ወለዱ። ያን ልጅ እንዴት ነው የሚያደርጉት? በሱ ነው በሱ ሃይማኖት በጣም ብዙ ነገር አለ። ስለዚህ እንዲህ አይነት ነገር እኔ አሁን ብትጠይቁኝ ሪኮመንድ አላደርግም። እንዲሁም ደግሞ ልክ አይደለም ከሚሉ ሰዎች አንዱ ነኝና ልክ አይደለም ብዬ አምናለሁ። ደስ የሚሉ እናት ናቸው እና ሶሻል ሚዲያ ላይ ሰሞኑን በጣም ቫይራል ወጥተዋል ምናምን ነገር እና እስቲ እንስማቸው። ማራኪ ላይ ቀርበው እኔ መልክ ምንም ዘንድሮ ሲሰራ አላየሁም። እውነት መልክ ገደል ሲከት ነው ያየሁት። የሞጆ ገደልና የምናምን ወደዚህ ወደ ዱካም ስር መልክ አይሰራም። የልብ ቅንነት ያገኘካትን ይዘህ ማመስገን፣ በቃ ፍቅረኛ አይነች ብለህ በእውነት መታመን፣ ይሄ ወደ ቅድስና ያደርሳል። ፍቺችኛዋ ብትቀርስ ይችኛዋ ትሻለኛለች አይነት እና እኔ እስከ 27 ያግቡ ባይ ነኝ። ወንዱ ሴት ሲመርጥ ምን ቢያይ ጥሩ ነው ብለሽ ታስቢያለሽ? ሴቷም ደግሞ ወንድ ስትመርጥ ምኑን ብታይ ጥሩ ነው ብለሽ ታስቢያለሽ? አይምሮውንና ልቡን ያለው ወይ ባታይ፣ በአጠቃላይ ኮንሰንትሬት ንብረትና መኪና ላይ ካደረግ እግዚአብሔር በጓሮ አይደለም ከአዲስ አበባ ውጭ ሆኖ ነው የሚያልፍ። ከአንተ ቆመ አንዲት ልጅ አይቻለሁ ዩኒቨርሲቲ አዋሳ ገብታ ከሻኪሶ እኛ ፕሮግራም ላይ ነው እናንተ ላይ ነው እኔ ዘመድ ቤት ነው ያየኋት። በጣም በጣም አንጀቴን የበላች ቤቲ ትባላለች። ቤትዬ ኑሮሽን ይባርክልሽ መድኃኒዓለም። ቤተልሔም አዳሙ እየሰማሽ በቃ ቅመም በቃ እንደሷ ከሷ አሁን እኔ ይማሩ ልጅ ወልዳ ሰው ስማ እኔ ይኸውልህ እንደውም እንዲህ አይነት ሰው ነው የሚበረታው ትልቅ ደረጃ የሚደርሰው። ይሄ ቁጭ ብሎ የሚያወራውማ ወንዱም ሴቱም ሱሪው አልቋል፣ መነጽሩ ነው ሱሪው ከኋላ ስስ ሆኗል። ቁጭ ብሎ ነው የሚውለው ድንጋይ ላይ የሰው ታሪክ ሲያጣራ የሆነ ደግሞ የሚመሳሰል ታሪክ አለ ከኔ ጋራ የልጅነቷ እና ጠንካራ የት እንደምናገኛት አሁንማ እንደዚህ ይሁን ሴት የእነንትና ቤት መኪና የእነንትና ቤት ዲዋይዲ ከማለት እንደው ካገኘሃት አክብርልኝ። ወደፊትም ደግሞ ማገኛት የሚሸልማት ትሆናለች። ካለይ ላይ ያሉት ሀሳብ ላይ ምንም መጨመር ሀሳብ የለኝም። በቃ ማዘር ይመጩት እንደው የእነሱ ቪዲዮ እያየሁ መጥቼ እሰራለሁ እዚህ። ስለዚህ እናንተ ደግሞ ፎሎ በማድረግ ቲክታክ ላይ ዩቲዩብ ላይ ደግሞ ሳብስክራይብ በማድረግ ተባበሩን። ደግሞ ትልቁ ነገር ዲፕሬሽን ውስጥ ያላችሁ እንዲሁም ደግሞ ከትራውማ ጋር ተያይዞ ትራውማ ውስጥ ያላችሁ እንዲሁም ደግሞ አዲክሽን ውስጥ ያላችሁ ልጆች ኢንቦክስ እናወራለን። ዲኤም አድርጉልኝ። ሳምፋም በሚለው ዘኔም ቲጂ ላይ ታገኙኛላችሁ ማለት ነው። ፕሮፌሽናል ሳይኮሎጂስት አለን። ክርስቲያን ካውንስሊንግ ሳይኮሎጂ ተማሪም አለችን። ስለዚህ አሪፍ ጊዜ ከነሱ ጋር እንደምታሳልፉ አምናለሁ። ጓደኞቻቸውን ዲፕሬሽን ውስጥ የሚገኙ ካሉ ከኛ ጋር አሪፍ ጊዜ እንዲያሳልፉ አገናኟቸው ይሁን። እንወዳቸዋለን። በቀጣይ ቪዲዮ እስክንገናኝ ቸር እንሰንብት እላለሁ።